ዘፋኝ ወንድ ፈልጋለህ? ዘፋኝ አሚን ከፈለኩኝ ይሆናለሁ ግን ኢንቴንሽኑ የለኝም። አሁን በጣም የምታደንቀው ዘፋኝ ማለት ነው? ቴዲ፣ ሁለተኛ አማኑኤል የማነ መርከብ ቦኒቱ ታውቃለህ? ትግረኛ ነው የእሱ ዘፈን ነው ባይዘ ብሬክ ትሩ ያደረገኝ። ስሕብ ነው የሚያወራው። ስሕብ ጉምፅፅ አግርጩ የሚላለ በጣም ገራሚ የሆነ ዘፈን፣ በቃ ተአምረኛ የሆነ ዘፈን ነው። እሱም ዘፈን ነው ብሬክ ትሩ እንዳደረገ ያደረገኝ። ከእሱም ጋርም ክሊፕ ሰርተናል። አዲስ ዘፈን ይለቃል ከሳምንት ሁለት ጋር የሚለቀው ልጅ ነው። ላይክ የሆነ ደጋግመ እየለቀቅ ነው። ቶሮንቶ ላይ ነው። ቶሮንቶ የስ መርከብ ይባላል ባይዘ እሱ። አሁን የመቀሌ ልጆች ምን ይሉታል ያ ዘፈን ማለት ነው። በቃ የእንትኖች ነው። በቃ እነዚህ በትግርኛ ምን እንለዋለን? እነዚህ ግብዳዎች አሉ አይደል? ጋንግስተሮች ነው ዘፈን ነገር ግን ስቲል መርከብ አልፈራም። ስቲል አወጣት ባይዘ መርከብ በቤተሰቡ በቃ ላይ እንዳትዘፍን ምናምን ተብሎ ነበረ። ስቲል በቃ ትቷቸው ወጣ፣ መዝፈን ጀመረ። ትምህርት ቤት አቋርጦ ዩኒቨርሲቲ አቋርጦ ሳይነግራቸው ቤተሰቡን ማለት ነው። መምህሩ መርከብ አንተ መዝፈን አለብህ፣ ትምህርት አይሆንልህም፣ ፎከስ ሊያደርግ አልቻለም። በቃ ከዛ ነው የጀመረው። አሁን በጣም ሰክሰስፉል ነው ባይዘ ትራቭል ያደርጋል፣ ኮንሰርት አለ በጣም በትግርኛ እንትን ላይ ኤክስትሪምሊ። እሱ ዘፋኝ ወደዋለሁ ቢካዝ ሂ ሄልፕ ሚ ብሬክ ትሩ። እሱ ነው እኔ